Hello. Kadu kadam. Correct. Kadu kadam ada mana? Jangan nyado. Addis Ababa ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራች በላስ እንደሰማችሁት ነው። ያው ከራሱ ስልክ ላይ ነው እንግዲህ የድምጽ ሪከርዱን እያሰማ የነበረው ሪል ስለመሆኑ ማለት ነውና ያው ይሄ ልጅ በአንደኝነት ያስወቀሰው በቃ የሚሰራው ይዘት ኮንተንት ነው ማለት ነው። ሴክሹዋል ነክ ኮንተንት ነው የሚሰራው ነውና ለምንስ አላስያዝከውም ከሱ ጋር የግል ችግር አለብህ ምናምን የተባለውም ለዚህ ነው። ግን መጀመሪያ እሱ ቴክስት እንደላከ ኮል ሪከርዶቹ እውነት እንደሆኑ ያሰቡት ሌላ እንደነበረ ግን እዛ ጋር ሰው ሲሰበሰብ ግርግር ሲፈጠር እንዳሰቡት እንዳልሆነ እና ካንተ ጋር ያልጨረስኩት ጉዳይ አለኝም ያለው ለፖሊስ ሊያስይዘው አስቦ እንደነበረ ለህግ ሊያቀርበው አስቦ እንደነበረ ምናምን ነው ማለት ነውና እሱን ልጁም ራሱ ተናግሮታል። ያን ነው ቃል በቃል ያለው እና ብቻ ለኢትዮጵያ ሕዝብ ከዚህ ልጅ ጎን መቆም አለባቸው። ኤርትራውያን በጠቅላላ ክርስቲያኖች ከዚህ ልጅ፣ ሙስሊሞች፣ ፕሮቴስታንት ሁሉም በቃ ከዚህ ልጅ ጎን መቆም አለባችሁ ብዬ ነው ማስበውና ምክንያቱም ይሄ ትልቅ ነገር ነው። እንግዲህ ለጋዜጠኛው የሚጠቅም ነገር ነው። ገባችኋል? ተደብቆ ተደባብቆ ሲሰራ ሲያደርግ የነበረው አሁን ተጋልጦበት ንስሐ ገብቶ የሚወጣበት እንዲሆንለት ጸበል ገብቶ የሚታከምበት የሚፈወስበት የሚድንበት እንዲሆን ህግ ቦታም ተወስዶ ቅጣቱን የሚቀበልበት እንዲሆን አዲስ ማንነት እንዲፈጠርለት ትልቅ እድል ነው የተፈጠረለት ብዬ ነው የማስበው። ኢትዮጵያውያን እንዲህ አይነቱን ነገር ሆኖ አይቶ ከማመን ይልቅ እንዲህ አይነቱን ነገር አልተደረገም ሆኖ ማየት አልፈልግም አልስማ ሳላይ በሞትኩ የሚል ነውርን የመጸየፍ ሞራል ነው። ያልሆነን ነገር እንደሆነ እየነገርከን ነው ብቻ ሳይሆን እንዴት እንዲህ አይነቱን ወሬ እንዴት ይዘህ ትመጣለህ? እንዴት ታነግረናለህም ጭምር ነው። ማመን አይፈልግም አብዛኛው ሰው እንዲህ አይነቱን ነውር ያስፈራል፣ መስማት አይፈልጉም። ይሄ ደግሞ ካላቸው የታጠረ ሞራል ቅድስና የመጣ ህይወት። እኔ ግን ያን ጊዜ ለመጀመሪያ ጊዜ እንዲህ አይነቱን ነውር እንዲሰሙ ፈልጌ ሳይሆን የተስፋፋ ነው ሌሎችም አለ መንቂያ ይሆን ከሆነ ሚዲያ መሆኔ ለዚህ ነው የሚጠቅመው በሚል ነበረ ነውርን ከመጸየፍ አንጻር እንጂ ያን ጊዜ ያ ሁሉ ሰው የወረደብኝ አብዛኞቹ ነው የምልሽ። አሁን ከእንደዚህ ጉዳይ ጋር እንዴትስ ማብራራት ትችያለሽ? እኔ እኮ ከዚህ በፊት ብዙ እንደዚህ አይነት ነገሮችን አልሰራም። እኔ ገፍተው ካልመጡብኝ በስተቀር አይገባኝም፣ ማብራራት ይከብደኛል። ተፈጥሮዬም አይደለም። ደጋግሞ እንዲህ አይነትም ጉዳይ ማውራት ማስተዋወቅ ነው ብዬ አምናለሁ። እንደውም ይሄን የሚሰሩ ሰዎችን አልደግፍም። እኔ በግሌ 24 ሰዓት ሬዲዮም ላይ ምናምን የመንፈሱ የዚህ የምናምን የ666ቱ እንደዚህ ሲሉ ሰማለሁ። እኔ ልክ ነው ብዬ አላምንም። እኔ የኔ እምነት አንቺ መልካም ነው ያልሽውን ነገር የምትኖሪለትን ቅድስናውን በረከቱን ጽድቁን አውርተሽ የማትጨርሽው አምላክም ካለሽ በአምላክሽ እንደገና ደግሞ በጎ ነው የምትዩ የስነ ምግባር የምን መለኪያ የምትዩ ሰው ባህል ምናምን አለሽ። ስለዚህ 24 ሰዓት ማውራት እንጂ በየመሃሉ ሌላ ነገር እያመጡት ማለት ያኛው በጎ ነገሩን ያስረሳል የሚል የኔ የግል እምነት አለኝ። ብዙ ሰዎችም ይጋሩኛል። ለዛ ነው ነገር ግን ገፍቶ ሲመጣ ደግሞ ይሄኛውን ዳር ደንበርሽን ለማስጠበቅ ትዋጊያለሽ። የብዙ ሰዎች እንደዛ ነው። አንድ ጥያቄ ልጠይቅ። እኔ ያን ጊዜ አይተሽኝ ከሆነ ለሱ የማንቂያ ደወል እንዲሆነው እንጂ እሰራ የነበረው እሱን ይሄው ብሎ አሁን ከናዝሬት የወጡ ቪዲዮዎች እንዳየ ነው ማሳየት በጣም ጉዳዩን የሚገልጽ ነገር እንኳን አይደለም የምጠቀመው። ያኔ እፈራው ስለነበረ ጉዳዩን ዙሪያ ዳርዳሩ ነው። በኋላ በደንብ ነግርሻለሁ። ለምን የቤት እመቤት ነኝ ያልክ፣ ለምን ቆንጆ ነኝ ያልክ ምናምን የሚሉትን ለምን ደጋግሜ ያነሳቸው እንደነበረ እነግርሻለሁ። ዱላ እኮ የናዝሬት ልጆች ከያዙት በላይ እኔ 2 ዱላ አለኝ እኮ ከክራንች የተሰራ ከብረት የተሰራ 2 ክራንች እኮ ነው ያለኝ። ታው እሱን እንኳን መሳቢያ ውስጥ ቁጭ አድርጌ በለሰለሱ ቃላት ነበር ጠይቄ የነበረው። ያን ማደርገው የዚህ ግብረ ምናምን ነው። ደግሞ የፈራሁት እኮ ነው ቃሉን ራሱ መጠቀም
ይገባናል ውስጥ ያሉ ወንዶች ወንድ ሲቀጣጠሩ 3 አይነት አለ። አንድ ወንዱ እንደ ወንድ ሆኖ ሌላኛውን ወንድ ደግሞ እንደ ሴት የሚያረጋሉ። ሴት ብቻ ሆኖ ደግሞ እንደ ሴት የሚደረግ ደግሞ ወንድ አለ። ሁለቱንም ደግሞ ይሆኑ አሉ። እንደ ሴት ይደረጋል፣ እንደ ወንድም ያደርጋል። በጣም ቀፋፊ ነው አይደል? ይሄን ማብራራት በጣም ነውር ነው አይደለ? ይልሽ ያኔ እንዲህ ደፈር ብዬ ምናምን ማውራት ጠፍቶኛ አይደለም፣ ስለሚቀፍ ነው። አሁን እንዲህ ማውራት በራሱ ለኔ እኮ ውርደት ነው። በጣም ነውር እኮ ነው ኢትዮጵያ ውስጥ። ለምንድን ነው ራስህን ቆንጆ ምናምን ብለሃል እያልኩ ጫን ብዬ የምጠይቀው ምሽከረከረው ያሉት ምስሎች በሙሉ እሱ ራሱን የሴት ቦታውን የሚሸፍን ነው ሲጻጻፍ። ወንድ ለምሳሌ ወደ ናዝሬት ሲሄድ ምንድነው ያደረገው? ታጥበ ጠብቀኝ፣ እቃ ምን አይነት ነው ምናምን። ስለዚህ ወንድ ነው የሚፈልገው። እሱ ምንድነው የሴት ቦታ ነው የሚሸፍነው ማለት ነው። ራሱንም ሲልክ ራሱን እንደ ሴት ነው የሚልከው። ገባሽ አይደል? የራሱን ነው እንደዛ ስለነበረ እንዲህ ቆንጆ ነኝ የምትለው እንደዚህ ምናምን የምትለው ለምንድን ነው? ወንድ አይደለም ወይ ነው የኔ ጥያቄ። የሰው ልጆችን ሊያጠፋ ይችላል ብለው ይባላል። የአርቲፊሻል ኢንቴሊጀንስ ጋድፋዘር የሚባለው ጄፍሪ ሂንተን አሁን ሴፍ ኤአይ ላይ ነው የሚሰራው። ራሱ የእሱ ተማሪ የሆነው ኢሊያ የሚባለውን ኤአይ ሴፍቲ ላይ ነው የሚሰሩት። እሱ ሲናገር ምንድነው አርቲፊሻል ኢንቴሊጀንስ ሱፐር ኢንቴሊጀንስ በተለይ የአንበሳ ቡችላ ቤት ታመጣለህ፣ የአንበሳ ቡችላ ታሳድገዋለህ ቤት ውስጥ። በጣም ላቭሊ ነው፣ በጣም ፈር ያለው ነው፣ ያምራል። ልጆች ጋር ይጫወታል፣ ከአንተም ጋር ይጫወታል። ቤተሰብ ውስጥ ያለውን ሁሉ ያውቃል፣ ይላፋል፣ ምን ይላል፣ ጎረቤት የሚያውቃል፣ ከፍ ይላል፣ ያድጋል። አሁንም በጣም ላቭሊ ነው። እያደገ በጣም ጎረምሳ ይሆናል። ግን ስቲል ፍሬንድሊ ነው፣ የታይምድ ነው፣ የለመደ ነው። ኦኬ። ነገር ግን ይሄ አንበሳ ሆነዋል። በጣም ግዙፍ ነው፣ በሳይዙም ትልቅ ነው። ምን ትሪገር እንደሚያደርገው አታውቅም። አለማምደኸዋል፣ እንዲለምድህ አድርገዋል። ነገር ግን አንድ ቀን የአውሬ ባህሪው በሆነ ምክንያት ትሪገር ካደረገ መላ ቤተሰብን ይጨርሳል፣ ጎረቤትንም ይጨርሳል ማለት ነው። አርቲፊሻል ኢንቴሊጀንስ እንደዚህ ነው፣ አንፕሬዲክተብል ሊሆን ይችላል። ዋና እኛ የምንገናኘው በኒውሮናችን ነው። ስፒሪቹዋል ዊ አር ኮኔክትድ። ገብቷል? ያንን እንትን ከፈጠርከው ልባችንን ከወሰድከው አክሰስ እናደርገው ማምላካችንን። ገባ? እኔ ላስደንግጥ እንግዲህ። እሺ አሁን በቅርብ የኦሃዮ ሄልዝ ኤንድ ሳይንስ ዩኒቨርሲቲ ይባላል። እነሱ ምን አገኙ መሰለ? 2 ወንዶች ከአብራካቸው ክፋይ የሆነ ልጅ መውለድ እንደሚችሉ አረጋግጡ። 2 ጥንድ ወንዶች ይህን ማድረግ ይችላሉ። እንዴት ነው የሚያደርጉት? ሃው ምን ያህል ታማኝ ነው መረጃው? መረጃው 100% ታማኝ ነው። እንዴት እንደሚያደርጉትም ልንገር። እሺ ስኪን ሴል ይባላል። ስኪን የቆዳ ሴል ይወሰዳል። ኒውክሊየሱ ሲወጣ ክሮሞዞሞች አሉበት ማለት ነው። እያንዳንዱ ክሮሞዞም ውስጥ ዲኤንኤ አለ። እሱ ይወሰድና ሌላ ዶነር እንቁላል ይመጣል። እንቁላል ማለት ሴት የምታመርተው በጣም ስፔሻል የሆነ ሴል ነው አይደል? እንቁላሉ ይመጣና ከሴት ላይ ነው። ዶነር ሴል ነው። ዶነር ናት እሷ፣ ከሆነች ሴት ነው። እንቁላሉ ይመጣና የእንቁላሉን ኒውክሊየስ ያወጡታል። እሷ ዲኤንኤ ያለው ኒውክሊየሱ ላይ ነው። ኒውክሊየሱን ሲያወጡ ባዶ እንቁላል ይሆናል፣ ወይ እንደ ባዶ ፊኛ ማለት ነው። እሱ የባዶ ፊኛውን ከዚህ ከወንዱ የወሰዱትን ስኪን ሴል ያስገቡበታል። ኢንጀክት ይደረጋል። ኢንጀክት ሲደረግ ስኪን ሴል አጋጣሚ የሆኑ ሁሉም ክሮሞዞሞች አሉ፣ 46ቱም ክሮሞዞሞች አሉ። ማይቶሲስ በሚባል ይመስለኛል በሱ ቴክኒክ ይሄንን 46 ክሮሞዞሙን ወደ 23 ክሮሞዞምነት ይለውጡታል። ምክንያቱም እንቁላል ውስጥ 23 ክሮሞዞም ይኖራል። የወንድ ዘር ፍሬ ውስጥ 23 ክሮሞዞም ይኖራል። ኮምባይን ሲያደርጉና ፈርቲላይዝ ሲያደርጉ 46 ክሮሞዞም ይሆናል ማለት ነው። እሺ አሁን ልብ ብላ አዳምጠኝ። ከወንዱ ስኪን ሴል ወስደው የዶነር እንቁላል የሴቷ እንቁላል ያመጣሉ። እንቁላሉ ኒውክሊየሱን ያወጣሉ። ምን ማለት ሙሉ ለሙሉ የዛች ሴት ዲኤንኤ ይጠፋል ማለት ነው። ይሄኛውን ኒውክሊየስ ውስጥ ይከቱታል። 46 ክሮሞዞሙን ወደ 23 ክሮሞዞም ይለወጡት ማለት እንቁላል ፈጠሩ ማለት የሴት እንቁላል ያደረጉት። የሴት እንቁላል ከዛ የጓደኛው የወንዱ ዘር ፍሬ ያመጡና IVF የሚባል በቲዩብ ፈርቲላይዝ ያደርጉታል። ይህን ግን እንዴት ፈቀዱ? ግን ይሄ እንዴት ተፈቅዶ የሰው ልጅ ዘር አሁን ይሄ ፍጹም ከተፈጥሮ አጌንስት የሆነ እንደ ሃይማኖት ባይኖር እንኳ
ይሄ ሁሉ ፕሮሰስ ውስጥ መሄድ ምን አስፈለገ? እግዚአብሔር የፈጠረው ሴትና ወንድ አድርጎ የፈጠረው እያለ የሚያሳዝነው ነገር ደግሞ የሚያሳፍረው ነገር ምንድን ነው? ይሄንን ሌጋላይዝ አድርጎ ፈቃድ ሰጥቶ ክቡር የሆነው የሰው ልጅ ላይ እንደዚህ ተመራመሩ ማለት ማለት አሁን ከዚህ የሚፈጠረው ልጅ ምንድን ነው የሚሆነው? አሁን ለምሳሌ 9% ነው የተሳካላቸው። እስካሁን ወደ 82 እንቁላል ሰርተዋል። በሰው ላይ አልጀመሩም። ያው በማይስ ነው የጀመሩት። ነገር ግን በጣም ነው የሚያስደነግጠው። ፈጠራዎች ምናምን በጣም ያስደንቁኛል፣ ያስቀኑኛል። ይህኛውን ግን ሳነብ በጣም ነው ሾክ ያደረግ ማለት በኃይል አስደንግጦኛል ማለት ነው። በጣም እንድፈራው አድርጎኛል። ሰምሃው የሆነ ማላቀው የሆነ ስሜት ተሰምቶኛል። ግሬት ብራደን ፒውር ሂውማን የሚል መጽሐፍ አለው። the last pure human የሚል መጽሐፍ አለው። እኔና አንተ የመጨረሻ ሰዎች ነው ልንሆን የምንችለው ትውልዶች። ይሄ ንጹህ ልብ፣ ንጹህ ኩላሊት፣ ንጹህ ሳምባ ያለው እግዚአብሔር የፈጠረው የመጨረሻ ሰዎች ልንሆን እንችላለን። ታግለን በሆነ መንገድ ይሄን ሙቭመንት ካላስቆምን ሰው የሚባል ፍጥረት እዚህ ምድር ላይ ላይኖር ይችላል። እግዚአብሔር አባታችንን እንዳናገኝ ሊሆን ይችላል። ምክንያቱም ዊዝ በኪሪዮሲቲ ፐርፐስ ኪሪየስ ነው። በቃ ምን ችግር አለ ችብስ ቢጫንብኝ ምን ችግር አለ እየተባለ ሌላ ሴጣናዊ ስራ ወይም አጌንስት ሁማኒቲ ብዙ ስራ እየተሰራ ነው። እዚያ ውስጥ ተገብቶ እንደዚህ ማድረግ ምንድነው ኤክስኪውዛቸው? ሴቶች በተለያየ ምክንያት የሕክምና ችግር ሲገጥማቸው ጤነኛ የሆነ እንቁላል መስራት ሰውነ ኦቫሪያቸው መስራት ካቃታቸው እነሱን ሰፖርት ለማድረግ ነው የሚሉት ነገር ግን አይደለም። እውነት ለመናገር አይደለም። ያው የተመሳሳይ ጾታ የፈቀዱ ሀገራት አሉ። እነሱን በደንብ ለማጠንከር ነው የሚመስለው እኔ የተረዳሁት እንደዛ። ነገር ግን እኛ ምን ያስፈልገናል? እኛ ኢትዮጵያውያን ምን ያስፈልገናል? ቅድም ሳወራ እንደነበረው ማሰብ አለብን። ያቆምን ይመስላል። እኔ የራሴ ግምት ነው። ኦብዘርቬሽን ነው። ኦብዘርቬሽን ቀላል ነገር አይደለም። በነገራችን ላይ ኦብዘርቬሽን ሳወራ ከባዱ ነገር ነው። ኦብዘርቬሽን ቀላል አይደለም። ቲዮሪ ኦፍ ኢቮሉሽን እኮ ኦብዘርቬሽን 100% ፔኒስሊን የተፈጠረው በኦብዘርቬሽን ኦብዘርቬሽን ነው የማወራው። ማለት ተራ ነገር አይደለም። በየቀኑ ለእድሜን ሙሉ የምከታተለውን ነገር ነው የማወራው። ዝም ብሎ ቶፕ ኦፍ ማይ ማይንድ የመጣ ነገር አይደለም ማለት ነው። ማሰብ በጣም ይቸግረናል። አሁን ያለነው የኢትዮጵያ ውስጥ ያለነው ትውልድ እያሰብን አይደለም።